ይህ አዲስ ትውልድ ሚዲያ ነው። በንስር አይኖች የራቀውን አቅርበን የረቀቀውን አጉልተን ትግሉን እንደግፋለን። ውድ አማራውያንና ኢትዮጵያውያን እንዲሁም የአማራ ትግል ደጋፊዎች ሰላምታችን በያላችሁበት ድረሳችሁ። አዲስ ትውልድ ሚዲያን ሰብስክራይብ፣ ላይክ፣ ሼር ኤንድ ኮሜንት በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ያ ትውልድ ያ ኢትዮጵያንና ኢትዮጵያውያንን የከፋፈለ ትውልድ ያ ኢትዮጵያውያንን በዘር ከፋፍሎ ያጫረሰው ትውልድ ያ አሁንም ኢትዮጵያውያንን እያጫረሰ ያለው ትውልድ ያ እምነት፣ ሃይማኖት፣ ባህል፣ እሴት ጠል ትውልድ ያ ቀይ ሽብር፣ ነጭ ሽብር በሚል ኢትዮጵያውያንን ያጫረሰ ጨካኝ ትውልድ ያ እናሸንፋለንና እናሸንፋለን በሚል ቃላት ልዩነት ወንድማማቾችን ያገዳደለ ያ ቀለም ወዳጅ ግን ምሁርን የሚጠላና የሚረሽን ትውልድ ያ አማራን ፊውዳል የፊውዳል ልጅ የመሬት ከበርቴ አቆርቋይ ጨቋኝ አዳሃሪ ባላባት የባላባት ልጅ የአድሮት ኃይል የኢምፔሪያሊዝም ቡችላ የእንጀራ ጠርዝ ቆረጠኝ ባዮች ነፍጠኛ ትምክተኛ የድሮ ስርዓት ናፋቂ ጃዊሳ ጽንፈኛ ወዘተ የሚሉ ስድቦችን ያሸከመን ያሰደበንም ትውልድ ያ መሬት ላራሹ በሚል መፈክር አማራን ከርስቱ ከቤቱ ከንብረቱ ያፈናቀለው ትውልድ ያ አሜሪካ ቁጭ ብሎ ኤርትራን እንድትገነጠል ያሴር የነበረ የ60ዎቹ ትውልድ ይህንን የ60ዎቹ ትውልድ በፖለቲካም በፍልስፍናም በሳይንስም የተሻለው ትውልድ ነው ብለው የሚከራከሩ ሰዎች ገጥመውኛል። ነገር ግን ይህ ትውልድ ፍልስፍናን ተምሮ ፍልስፍናን ያልገባው ዲሞክራሲ ተምሮ መጠየቅ ዲሞክራሲያዊ መብት አይደለም ብሎ ጠያቂ ወጣቶችን በጥይት የሚለቅም ደንቆሮ ትውልድ ነው። ኢትዮጵያን የዓለም ልዕል ሀገር ያደረጋትን የጊዮን ስራው መንግስት፣ የኑቢያ ስራው መንግስት፣ የዳማስ ስራው መንግስት፣ የአክሱም ስራው መንግስት፣ የዛጉዌ ስራው መንግስትን የአስተዳደር ፍልስፍና አጥንቶ ከሀገራችን ህዝብ ጋር የሚስማማ ርዕዮተ ዓለም ከመቅረጽ ይልቅ የማርክሲዝምና ሌኒኒዝም ፍልስፍናን ተቀብሎ እንደ ቱቦ የሚያፈስ ትውልድ ነው። ያ ትውልድ አሁን ያለነው አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ላይ ነንና ይህንን አዲሱ ርዕዮተ ዓለም ለመረዳት ያ የ60ዎቹ አሮጌው ትውልድ የት እንደተደራጀ ማን እንዳደራጀው የሚከተለው ርዕዮተ ዓለም ምን እንደሆነ የዛ ትውልድ ሰዎች አስተሳሰቦች ራዕዮች ምን ይመስል እንደነበረ እንዲሁም የዛ ትውልድ አስተሳሰብ ርዕዮተ ዓለም ዛሬም ድረስ ኢትዮጵያን እያባላ እስካሁንም እየመሩና እየተመራ መሆኑን ባጭሩ ላስቃኛችሁ ነውና ይከታተሉን። ንጉሥ ኃይለ ሥላሴ ለትምህርት ካላቸው ከፍተኛ ፍቅር የተነሳ ጥሩ ነጥብ ያላቸውን ተማሪዎች በሶቪየት ህብረት፣ በአውሮፓ፣ በአሜሪካና በተለያዩ ዓለማት እየላኩ ያስተምሩ ነበር። በአድዋ ድል ምክንያት ቀድሞውኑ ቂም ይዘውብን የነበሩ አውሮፓውያንና አሜሪካውያን በስኮላርሺፕ የሄዱ ተማሪዎችን ሳይንስና ስልጣኔያቸውን ከማስተማር ይልቅ ኢትዮጵያ ውስጥ ያሉትን ችግሮች አስጠንተውና ፖለቲካዊ ቅርጽ አስይዘው ማርክሲዝምና ሌኒኒዝም ፍልስፍና እንግተው ሲጨርሱ በራሳቸው ገንዘብ በአውሮፓና በአሜሪካ እንዲሁም በአፍሪካ መኢሶንና ኢሃፓ የሚል ፓርቲ እንዲመሰርቱ ፈቅደው ከኢትዮጵያ የዩኒቨርሲቲ ተማሪዎች ጋር እንዲገናኙ መንገዱን ዘርግተውና የአዲስ አበባ ዩኒቨርሲቲ ተማሪዎች መልምለው በንጉሱ ላይ እንዲያምፁ አደረጉ። መቼም የኢትዮጵያ ህዝብ የተማረ ያምናልና የኢትዮጵያ ተማሪዎችና ከውጭ ያሉ የነጭ ባሪያ ተማሪዎች ያነሱትን ጥያቄ ሳያላምጡ ዋጠው። በተለይ የአዲስ አበባ ዩኒቨርሲቲ ተማሪዎች ማርክሲዝምና ሌኒኒዝም ርዕዮተ ዓለም በራሳቸው በአገራቸው በቤተሰባቸው ላይ ምን ያመጣል ሳይሉ በቀጥታ ተቀብለው የነውጡ አካል ሆነው አረፉት። እነዚህ ተማሪዎች አብዛኞቹ አማራዎች ነበሩ። ታዲያ አማራን ከርስቱ ከንብረቱ የሚያፋተው ርዕዮተ ዓለምን ተቀብለው ተነሱ። በራስ ህዝብና ማንነት ላይ ማመጽ እንለው እንችላለን። ኢትዮጵያን ለዚህ ሁሉ መከራ የዳረጋት አሁንም እየዳረጋት ያለው የፖለቲካ ርዕዮተ ዓለም አለ። እሱም ማርክሲዝምና ሌኒኒዝም ይባላል። መቼም ይህን ስትሰሙ ይህ ርዕዮተ ዓለም ከደርግ ጋር አብሮ ወድቋል ማለታችሁ አይቀርም። እኔ ደግሞ ትነግ ህወሓት፣ ብአዴን፣ ኢህአዴግና ራሱን የመደመር መንግስት ብሎ የሚጠራው የብልጽግናው መንግስትና ህገ መንግስቱ ሳይቀር የማርክሲዝም ሌኒኒዝም ርዕዮተ ዓለም እንደሆነ ባጭሩ ላስቃኛችሁ። ማርክሲዝምና ሌኒኒዝም በተለይ በካርል ማርክስና በቪላዲሚር ሌኒን ትምህርት የተመሰረተ ፖለቲካዊ ርዕዮተ ዓለም ነው። ማርክሲዝምና ሌኒኒዝም የመንግስት ፍልስፍና በመሆኑ በሃይማኖት ፋንታ እንደ የመንግስት ሃይማኖት ያህል ሚና ተጫውቷል። እንደ አውሮፓውያን አቆጣጠር በ1917 በቀድሞዋ ራሽያ የተካሄደውና በቪላዲሚር ኢሊች ሌኒን የተመራው ታላቁ የጥቅምት አብዮት ተከትሎ የሶቪየት ህብረት ቦልሼቪክ ኮሚኒስት ፓርቲ ስልጣን ከያዘ በኋላ ብሔር ብሔረሰቦችን በዛሬው ፊውዳል ስርዓት ደርሶባቸዋል ካለው የመደብና የብሔር ጭቆና ለማስወገድ ብሔሮችን ቋንቋና መልክዓ ምድራዊ አሰፋፈር መሰረት በማድረግ ወደ 15 ሪፐብሊኮች በመመስረት የራስን ዕድል በራስ መወሰን እስከ መገንጠል መብት በሕገ መንግስት ደረጃ አጸደቀ ሌኒን።
ኢህአዴግም 9 ክልሎችን መስርቶ በሕገ መንግስቱ እስከ መገንጠል ድረስ የሚል ሕግ አጽድቆ እስካሁን እየተገዛንበት፣ እየተፈናቀልንበት፣ እየተሰቃየንበት እንገኛለን። ታዲያ የማርክሲዝምና ሌኒኒዝም ርዕዮተ ዓለም ዛሬም እየተገዛንበት ያለ አይደለምን? ቀጥሎ የኮሚኒስት ፓርቲው ሜሪ ሌኒን የፓርቲው ፕሮግራም አብዮታዊ ዲሞክራሲያዊ መሆኑን ይፋ አደረገ። በዚህ መሰረት ከእያንዳንዱ ሪፐብሊክ የፓርቲ አባላትና ካድሬዎችን መመልመል ጀመረ። አባላቱ ሲመለመሉ በቀድሞ ፊውዳላዊ ስርዓት ጭቆና ደርሶባቸዋል ተብለው ከታሰበው የህብረተሰብ ክፍል ብቻ በመሆኑ ከወዛደሩና ከገበሬው ሲሆን በአዲሱ የትምህርት ፖሊሲ በሪፐብሊኩ ቋንቋ የተማሩ ካድሬዎችን በቀጥታ የኮሚኒስት ፓርቲ አባል በማድረግ መቀመጫውን ሞስኮ ባደረገው ብቸኛው ሶቪየት ህብረት ኮሚኒስት ፓርቲ ነበር። ታዲያ የመለሰ ዜናዊ አብዮታዊ ዲሞክራሲያዊ ፕሮግራም የሌኒን ርዕዮተ ዓለም አይደለምን? ዛሬም የካድሬ ምልመላውና የአባላት ምዝገባው ከዚህ ፍልስፍና የተቀዳ ነው። እንቀጥል። ከታላቁ የጥቅምት አብዮት በኋላ ሌኒን እንደ አውሮፓውያን አቆጣጠር ከ1917 እስከ 1924 ድረስ በሕይወት እስከነበረበት ወቅት ድረስ ኮሚኒስት ፓርቲውንና ሶቪየት ህብረትን የመራበት ሶሻሊስታዊ ፍልስፍና ሲሆን ማህበራዊ መሰረቱ ደግሞ 3 ነበሩ። እነዚህም ጭሰኛ ገበሬው፣ ሰራተኛውና ተጨቋኝ ብሔሮች ነበሩ። ስርዓቱ ውግንና የቆመላቸውና መብታቸውን ለማስከበር የሚቆም ብቸኛ መሪ ድርጅት ይመሰርታሉ ይላል። አየህ፣ ኢህአዴግም 4 መሪ ድርጅቶችን ይዞ ሲቋቋም የአብይ ብልጽግና ሁሉንም ብሔሮችን የሚወክል ፓርቲ አቋቁሜያለሁ ብሎ ብቸኛ ድርጅት ለመመስረት እየሰራ ነው። አብይ ተቃዋሚ የሚላቸውን ስልጣን እየሰጠ አይሆንም ያሉትን እያሰረ የሚገኘው አንድ መሪ ድርጅት መፍጠር ካለው ፍላጎት የተነሳ ነው። ታዲያ ይህ የመደመር መንግስት የሆነው የብልጽግናው መንግስት የሌኒንና የማርክሲዝም ርዕዮተ ዓለምን ፍልስፍና አይደለምን? አሁንም ቀጥለናል። ሌኒን ፓርቲውን ለድል አብቅቶ ስልጣን በያዘ በ57 ዓመቱ በጭንቅላት ደም መፍሰስ ስትሮክ በሽታ ህይወቱ ሲያልፍ ጆሴፍ ስታሊን ቦታውን ሲረከብ አብዮታዊ ዲሞክራሲን ወደ ማርክሲዝምና ሌኒኒዝም ቀይሮታል። ማርክሲዝምና ሌኒኒዝም በፖለቲካዊ ትርጉሙ ወዳጅና ጠላት ያላቸውን ኃይሎች በግልጽ ለይቶ የተቀረጸ የሶሻሊስታዊ ስርዓተ መንግስት ግንባታ ሲሆን ኢምፔሪያሊዝም፣ ካፒታሊዝም፣ ሀገራዊ ማንነት፣ ቡርዣ፣ የግል ንብረት ባለቤትነትን፣ የሃይማኖት፣ ጥገናዊ ለውጥ፣ ሞራላዊ አስተሳሰብ፣ ነፃ ገበያ ወዘተ የመሳሰሉት ኮሚኒስት ስርዓቱ ዋነኛ ጠላቶች ናቸው ብሎ ይደመድማል። ዛሬስ በመደመር መንግስት አገራዊ ማንነት የት አለ? የግል ንብረት ባለቤትነት የት አለ? ሞራላዊ አስተሳሰብ የት አለ? ካፒታሊዝምስ የት አለ? ሃይማኖት ለብልጽግናችን ጉዞ አደናቃፊዎች ናቸው ያለው የአብይ ማንፌስቶ አይደለምን? ታዲያ የብልጽግናው መንግስት የሌኒን ርዕዮተ ዓለም ተከታይ አይደለምን? የአብዮታዊ ዲሞክራሲያዊ አለዮት መሰረት ዲሞክራሲ ማለት ጭቁን ብሔር ብሔረሰቦች ከጭቆና ወጥተው እኩልነታቸው ሲረጋገጥና የራሳቸውን ዕድል በራሳቸው መወሰን እስከ መገንጠል መብታቸው ሲከበር ብቻ መሆኑን ሌኒን በግልጽ አስቀምጧል። በዚህም የራስ ዕድል በራስ መወሰን እስከ መገንጠል መብት የሚሰጠው ለተጨቋኙ ብሔር ሲሆን ማንም ጣልቃ ሳይገባበት በራሱ ፈቃድ እጣፈንታቸውን መወሰን ማለት ሲሆን በአብዮታዊ ዲሞክራሲያዊ የዲሞክራሲ ትርጓሜ ከላይ የተጠቀሱ የብሔሮች የራስን ዕድል በራስ መወሰን እስከ መገንጠል መብት ለጨቋኙ ብሔር እንደማይሰጥ ይደነግጋል። በመሆኑም ብሔሮች የመገንጠል መብታቸውን በየትኛውም አማራጭ ቢሆን ካስከበሩ በኋላ ቢፈልጉ ነፃ ሀገር አለበለዛ ፌዴሬሽን በመፍጠር ወደ ውህደት ሊመጡ ይችላሉ ይላል። ይህም የአብዮታዊ ዲሞክራሲያዊ የመጨረሻው የዲሞክራሲ ትርጉም ነው። ይህ አስተሳሰብ በኢፌዴሪ ህገ መንግስት የጸደቀ የሶሻሊስት አስተሳሰብ አይደለምንም? አሁንም እንቀጥል። ሌኒን የሶሻሊስት አብዮታችን ማንኛውንም የካፒታሊዝም ቢሮክራሲን ማውደም አለበት ይላል። የካፒታሊዝም ቢሮክራሲ የተባሉት ደግሞ ፓርላሜንታሪ ስርዓትን፣ የሃይማኖት ተቋማትን፣ የጸጥታ ተቋማትን፣ የመድብለ ፓርቲ ስርዓትንና ሌሎች የካፒታሊዝምና ፊውዳሊዝም ተቋማትን በሙሉ በኃይል ይሁን በምሁራዊ ፕሮፓጋንዳ በመደምሰስ ወደ ተጨቋኝ ብሔሮችና የሰራተኛው እንዲሁም የገበሬው አምባገነንነት ወደሚሰፍንበት ሶሻሊስታዊ ስርዓት ሽግግር ማድረግ ዋነኛው ዲሞክራሲ ነው። የመደመሩ የአብይ መንግስት ምን እያደረገ ነው? የሃይማኖት ተቋማትን ገጀራ በያዙ ወጣቶች እያስወደመ ራሱን በጊኒደር እያፈረሰ የእምነት አባቶችን እያረደ አይደለምንም? የፍትህ፣ የትምህርት፣ የጸጥታ ተቋማት በሙሉ ፈርሰው የአንድ ግለሰብ አገልጋይ አልሆኑምንም? አብይ መራሹ የመደመር መንግስት ለፓርቲዎች ስልጣን እየሰጠ እያሰረ እየገደለ የመድብለ ፓርቲ እያጠፋ አይደለምንም? የአብይ መራሹ የብልጽግና መንግስት ፊውዳል ብሎ በሚጠራቸው አጼዎችና ንጉሶች የተመሰሩ ተቋማትን በፕሮፓጋንዳ እያፈረሳቸው መሆኑን አታስተውሉምን? አየር መንገድ ምን እየሆነ ነው?
ቀጥለናል። የወዛደሩ አምባገነንነት የሚያስፈልገው የቡርዣውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መሰረት ለመናድና የአብዮቱ ቀለባሾች ለመደምሰስ ነው ብሏል ካርል ማርክስ። ታዲያ አብይ መራሹ ብልጽግናው መንግስት ህግ፣ ሞራል፣ ስብዕና ባለው ሀገር ላይ የጫንኝና አውራጅ፣ የደንብ አስከባሪ፣ የወንበዴ የጸጥታ አካላት ጉልቤነት ከየት የተቀዳ መሰለህ? ከሌኒን ፍልስፍና አይደለምን? ቡርዣ ብለው የሚጠሩትን አማራን በኢኮኖሚ ለማውደም የብልጽግና መንግስት ከመጣ ጀምሮ ምን እየተካሄደ እንደነበር ይታወቃል። ታዲያ የብልጽግናው ርዕዮተ ዓለም የማን ነው ልትሉን ይሆን? አሁንም ሌኒን እንዲህ ይላል። የብሔሮችና የሌሎች ጭቁን ህዝቦች መብት በካፒታሊዝም የፖለቲካ ስርዓት ውስጥ በሚደረግ የመድበለ ፓርቲ ፓርላሜንታዊ ወይም ፕሬዝዳንታዊ ምርጫ ሊከበር ስለማይችል ሁሉንም ጭቁን ብሔሮችና ህዝቦች ሊወክል የሚችል በግንባር ቀደም የፖለቲካ ሊቃን በሚመሰረት ጠንካራና ወታደራዊ ዲሲፕሊን ያለው ለመደብ ጥላቶቹ ርህራሄ የሌለው ብቸኛ አታጋይ ድርጅት ብቻ ይኖረዋል ይላል። ታዲያ ከደርግ ኢህአዴግ እስከ ብልጽግና ያለው ስርዓት ይህንን ስርዓት አልተከተሉም? እነሱ መደብ ብለው ለሚጠሩት ለአማራ ህዝብ ምንም አይነት ርህራሄ የሌለው ስርዓት አይደለም እንደ ያለፉት መንግስታት ያሳዩን? የመደመር መንግስት እንኮ በተግባሩ ስንመዝነው ፓርላሜንታዊ ወይም ፕሬዝዳንታዊ ቅርጽ የሌለው አጓጉል ስርዓት ነው። ሌኒን አሁንም አላቆምም። በዚህ መሰረት ይላል ይህ ድርጅት አብዮቱን መርቶ አሮጌውን ስርዓት በአዲስ ስራ ከተካ በኋላ ማንኛውንም የግለሰብ ሀብት፣ ውርስ በመሪ ድርጅቱ ቁጥጥር ስር ይደረጋል ይላል። ቀጥሎም ሶሻሊዝም ይታወጃል ይልና በሶሻሊዝም ስርዓት ወቅት ሁሉም እንደ ችሎታው ይሰራል፣ እንደ ፍላጎቱ ደግሞ ይጠቀማል ይላል። በዚህ መሰረት በታሪክ በማይታረቅ የመደብ ቅራኔ እጅግ አስከፊ በሆነ ጦርነት ሲያደርጉ የነበሩ መደቦች በኢኮኖሚ እኩል ስለሚሆኑ መደብ አልባ ማህበረሰብ ወደ ሆነው የመጨረሻው የሶሻሊዝም ዲሞክራሲ ኮሚኒዝም ይሸጋገራሉ ይላል። ያኔ መንግስት፣ ሃይማኖት፣ የጸጥታ ተቋማት፣ የሀገር መከላከያ፣ የሀገር ድንበር ወዘተ ማንኛውም ተቋም በምድር ላይ አያስፈልግም ይላል ሌኒን። እና የአብይ መራሹ መንግስት ተቋም አልባ፣ ሃይማኖት አልባ ስርዓትን እየገነባ አይደለምን? የመደመር መንግስት ነኝ የሚለው የበሻሻው ጩልሌ በአዋጅና በተለያዩ ሰበቦች የግለሰቦችን ሀብት እየወረሰ ነው። ለዛ ነው የብልጽግና መንግስት ርዕዮተ ዓለሙ አይታወቅም ለምትሉ የብልጽግና መንግስት ርዕዮተ ዓለሙ ማርክሲዝም፣ ሌኒኒዝም፣ ሶሻሊዝም ወይም ኮሚኒዝም ነው የምንለው። ሌኒን በ15ቱ ሪፐብሊኮች ከሚገኙ የወዛደሩና የአርሶ አደሩ መደብ ካድሬዎች እየመለመለ መቀመጫው ሞስኮ ካደረገው ማዕከላዊ መንግስትና የኮሚኒስት ፓርቲ ክንፍ የአብዮታዊ ዲሞክራሲያዊ አጠቃላይ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጽንሰ ሐሳቦችን ተከታታይ ወንጌል እያጠመቀ የሁሉም ሪፐብሊኮች ወኪሎች የተሳተፉበት የሶቪየት ህብረት ኮሚኒስት ፓርቲ ወይም ቦልሼቪክ ፓርቲ በጠንካራ ውስጣዊ ድርጅታዊ ዲሲፕሊን እንዲዋቀር ተደረገ። በዚህ መሰረት የቦልሼቪክ ኮሚኒስት ፓርቲ እንደ አውሮፓውያን አቆጣጠር ከ1917 ታላቁ የጥቅምት አብዮት እስከ እንደ አውሮፓውያን አቆጣጠር 1991 ድረስ የዓለምን 1/8 የተባለውንና በታሪክ ትልቁ ኢምፓየር የተባለለትን ምስራቅ አውሮፓን ለ7 ዓመት ያህል የመራ ሲሆን በታሪክ እጅግ ከፍተኛ የሆነ መንግስታዊ ሽብር፣ ሰው ሰራሽ ረሃብና ዘግናኝ ጭፍጨፋ የፈጸመ ፓርቲ ነው። አዎ ከደርግ እስከ ብልጽግና ያሉ መንግስታት አባላትን እየመለመሉ አስተሳሰባቸውን እያጠመቁ ዘግናኝ ጭፍጨፋ እየፈጸሙ የሚገኙት ሰይጣናዊ ርዕዮተ ዓለም ማለትም ሌኒኒዝም ፍልስፍናን ስለሚከተሉ ነው። የፓርቲ ደጋፊ እንጂ አባል አያስፈልግም። በአጠቃላይ ከሜሶም ኢሃፓ እስከ ብልጽግና ያለው ትውልድ በማርክሲዝምና ሌኒኒዝም ርዕዮተ ዓለም አስተሳሰብ የሚመራ አሮጌው ትውልድ ነው። ይህ የአሮጌው ትውልድ አስተሳሰብ ደግሞ ኢትዮጵያውያንን ያጨረሰ፣ የከፋፈለ፣ ህዝቦቿን ለድስቁልና የዳረገ፣ ኢትዮጵያዊነትን ያጠፋ አስተሳሰብ ነው። ይህ የአሮጌው ትውልድ አስተሳሰብ የፈጠረው ትውልድ ደግሞ ሰዎችን ያለ ወንጀላቸው የሚሰቅል፣ ሰዎችን የሚያርድ፣ ሰዎችን የሚያፈናቅል፣ አገሩን የሚጠላ፣ የሰዎችን ስጋ የሚበላ፣ በብሔሮች መካከል ጥላትነትን ያደረገ ትውልድ ነው። የዚህ ትውልድ አስተሳሰብና ድርጊት ከአሮጌው ትውልድ አስተሳሰብ ማፋታትና ማረም ከኛ ይጠበቃል። ይህ የአሮጌው ትውልድ አስተሳሰብ ደግሞ ኢትዮጵያውያንን ያጫረሰ፣ የከፋፈለ፣ ህዝቦቿን ለድስቁልና የዳረገ፣ ኢትዮጵያዊነትን ያጠፋ አስተሳሰብ ነው። ይህ የአሮጌው ትውልድ አስተሳሰብ የፈጠረው ትውልድ ሰዎችን ያለ ወንጀላቸው የሚሰቅል፣ ሰዎችን የሚያርድ፣ ሰዎችን የሚያፈናቅል፣ ሀገሩን የሚጠላ፣ የሰዎችን ስጋ የሚበላ፣ በብሔሮች መካከል ጥላትነትን ያደረገ ትውልድ ነው። የዚህ ትውልድ አስተሳሰብና ድርጊት ከአሮጌው ትውልድ አስተሳሰብ ማፋታትና ማረም ከኛ ይጠበቃል። ታዲያ
ይህ የአሮጌው ትውልድ አስተሳሰብ ወይም ርዕዮተ ዓለም በአዲስ ርዕዮተ ዓለም ወይም አዲስ አስተሳሰብ መተካት ግድ ይላል። የዚህን አገርን የመገነጣጠል የአሮጌው ትውልድ ራዕይ ወይም አስተሳሰብ በአዲስ ራዕይ ወይም አስተሳሰብ መተካት ይገባል። በዛ ጠማማ ትውልድ አስተምሮና ስነ መንግስት የታነጸው ትውልድ ማደስ አዲስ ትውልድ ማድረግ ከኛ የትግል አካሄድና ውጤት ላይ ይጠበቃል። አዲስ አስተሳሰብ ወይም አዲስ ርዕዮተ ዓለም ሲባል ደግሞ በአማራ እሴትና ስነ ልቦና ላይ፣ በአማራ ታሪክና ማንነት ላይ፣ በኢትዮጵያዊነት አብሮነትና ባህል ላይ እንዲሁም ታሪክ ላይ የተመሰረተ አዲስ አስተሳሰብ ወይም ርዕዮተ ዓለምን መቅረጽ ወይም እንቀርጻለን ማለት ነው። ከልብ ወለድና ከፖለቲከኞች ፈጠራ የተገኘ ተጨቁነናል የሚለው አሮጌውን አስተሳሰብ ወደ እውነተኛው ታሪካዊ ዳራ የደረሰ አስተሳሰብ መለወጥ ነው። ኢትዮጵያ ቀኝ ገዝታናለች ከሚል የዛ ጠማማ ትውልድ አስተሳሰብ ወደ ቀድሞውኑ ኢትዮጵያዊ ነበር ወደሚል አስተሳሰብ መለወጥ ነው። ይህ ግዛት የኔ ብቻ ነው ከሚል የአሮጌው ትውልድ አስተሳሰብ ወደ የሁላችንም ነው ወደሚል አስተሳሰብ መለወጥ ነው። ሕገ መንግስቱ ከፈጠረው የመለያየት አስተሳሰብ ወደ አዲስ ሀገራዊ አንድነትና አብሮ መቆም አስተሳሰብ መቀየር ነው። ፍትህን ከብሔር ጋር አያይዞ ከሚፈርደው አሮጌው ስርዓት ወደ ፍትህ ተጓደለ፣ ህዝብ ተበደለ ወደሚል ስርዓት መቀየር ነው። የኢትዮጵያ ታሪክ ተረት ነው ከሚል የጠማማው ትውልድ አስተሳሰብ ወደ ታላቅና ባለ ታሪክ አገር አለችን ወደሚል አስተሳሰብ መለወጥ ነው። የህወሓት ሕገ መንግስት ከሰጠን እንስሳዊ ስብናና አስተሳሰብ ወደ ሰዋዊ አስተሳሰብ መቀየር ነው። ሀገሪቱ ላቆረቆዛት ስራን በብሔር ተዋጽኦ ከሚሰጠው አሮጌው አስተሳሰብ ስራን ለባለሙያዎች ወደሚል አዲስ አስተሳሰብ መለወጥ ነው። አዲስ ትውልድ ሲባል ደግሞ በማርክሲዝምና ሌኒኒዝም አእምሮውን ያደነቆረው የአሮጌው ትውልድ ባረቀቀው ሕገ መንግስት የተነሳ ጎረቤቱን አብሮ አደጉን ኢትዮጵያዊ ወገኑን ለማጥፋት፣ ለመዝረፍ፣ ለማውደም ገጀራና ጣና እሳትና ክብሪት ይዞ የሚነሳው ይህ የህወሓት ሕገ መንግስት ትውልድ በአዲስ አስተሳሰብ በአዲስ ሕገ መንግስት የተቀረጸ አዲስ ትውልድ መፍጠር ማለት ነው። አዲስ ትውልድ ሲባል ያጠማማ ትውልድ የጣለብንን ታሪክን የመጥላት ሰዎችን በብሔራቸው የመጥላትና የመግደል የሀገሩን ባህል እሴት ቋንቋ የማያከብር የማይወድ ከብሔሩ ከሃይማኖት ውጭ ለሌላው ሰው አዘኔታ የሌለው ትውልድ በአዲስ አስተሳሰብ አዲስ ትውልድ ማድረግና ታሪኩን ባህሉን እምነቱን አገሩን ሰውን ሁሉ እኩል የሚያይ እና የሚወድ ለሁሉ እምነቶችና ብሔሮች ፍትህ ወደሚጠይቅ ትውልድ መቀየር ነው። አዲስ ተስፋ አዲስ ራዕይ ሲባል ደግሞ በአዲስ አስተሳሰብ በአዲስ ትውልድ በአዲስ ስርዓተ መንግስት የተቃኘች ታላቋን ኢትዮጵያን ዳግም ማየት ማለት ነው። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ የሁሉም ታጋዮች ርዕዮት ቢሆን እላለሁ። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ በማለት የሚታወቀው አፋጎ ቢሆንም ይህ ትንታኔ የአዲስ ትውልድ ሚዲያ የቢሆን ትንታኔ እንጂ የጎጃም ፋኖ ትርጓሜን እንዳላቀረም ማሳወቅ እንፈልጋለን። ዛሬውን አበቃው። የሐሳብ ደስ ካላችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳቡ ለብዙ ሰው እንዲደርስ እንድታደርጉ በአክብሮት እንጠይቃለን። አዲስ ትውልድ ሚዲያ